ሴክስ እያደረጉ ጥሩ የሆነ የፍቅር አሰጣጥ ከሆነ እየሰጣት ያለው ተመልሳ ስሜት ውስጥ ትገባለች። ስለዚህ ሴት ልጅ ባሏ በአማካኝ 15 ደቂቃ የሚቆይ ከሆነ ትክክለኛ ሴክስ ማድረግ የሚችሉ ባለትዳሮች ከሆኑ እስኪጨርስ ድረስ እኩል ምንም አይነት ፔን ሳይኖራት በጣም ደስ ብሏት ለ3 ጊዜ ለ4 ጊዜ ደጋግማ ትረካለች ማለት ነው። ይሄ እውነታ ነው። በግንኙነት ወቅት የሴት ጡት ቢጠባ ችግር አለው እንዴ? ጡት እኮ የፈጠረው ፈጣሪ ሲጀመር ገና ልጅም እንዲጠባው ነው፣ ባልም ደስ እንዲሰኝበት ነው። እሺ ባልም ደስ እንዲሰኝበት ነው። ጡቷን መንካት፣ መዳበስ፣ መሳም፣ እዛ አካባቢ በምላስ መንካት፣ ከንፈሯን መሳም፣ አንገቷን መሳም፣ አይኖቿን፣ ጆሮዋን መሳም፣ ይሄ የባል መሰረታዊ በቃ ለፍቅራችሁ መጠንከር በፍሬንድነት ጊዜ ብቻ አይደለም መሳሳም። እነዚህ ተግባራቶች የሚኖሩት ሁሌም መኖር አለበት። ትዳራችሁ ሻይን እያደረገ ነው የሚሄደው። ብልት መጥባትስ የመራቢያ አካል አይጠባም። እሺ ጡት አይደለማ፣ ጡት ነው አይደለም፣ አይጠባም፣ አይጠባም። እዛ ጋር ስጠቡ ምንም ደስታ አይሰማችሁም።